ባረከላው ለሙሽራው ብላል። መብሩክ ለናዲና ለሙኬ በሚለው ማለት ነው። በአዲስ ቪዲዮ አሁን በትኩሱ መጥተናል ማለት ነው። ይኑር መሄጃ ወዳሻሁታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨለሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ህድና የተከበራችሁ የፎዚ ሚዲያ ተከታታዮች ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አለሁኝ አልሐምዱሊላህ። በመላው ዓለም የምትገኙ ወድ ኢትዮጵያውያን ሰላማችሁ ይብዛልኝ ባላችሁበት። ሰላም፣ ደስታ፣ ጤና አላህ ይስጣችሁ ማለት ነው። ዛሬ ደግሞ በአዲስ በትኩስ ቪዲዮ መተናል። ቪዲዮ ምንድነው? ዋላውስ ምንድነው በሚለው ነው። አልፍ መብሩክ እና ናዲ ማለት ነው። ሰሞኑን ብዙ ኡስታዞችም እንደዚሁ ቪዲዮቸውን አውጥቶ ለምንድነው እነዚህ ልጆች ያለ ኒካ እንደዚህ የሚሆኑት? የምን መገፋፋት ነው? የምን መቀራረብ ነው? በሚለው ብዙ ዩቲዩበሮችንና ብዙ ኡስታዞችን ልባቸው እየሰበረውን ዛሬ የምስራች እንግዲህ ቀለበት ለብሶ መጥተዋል ማለት ነው። እውነታው ምን ላይ ነበረ? እውነት ነው ወይ ሐሰት ነው ወይ ለሚለው ወደ ቻናላቸው ብቅ በማለት እውነታውን መቀሰም ይቻላል። በፎዚ ሚዲያ እንግዲህ ናዲና ምፍታኬ በሚለው አልፍ መብሩክ ብሎ ማሳሰቢያውን ደስታውን አቅርቧል። ናዲም ደስተኛ ሆናለች። ሚፍም በመነጽርም ቢሆን ደስተኛ መሆኑንም አረጋግጠዋል እላችኋለሁ። ውድና የተከበራችሁ የፎዚ ሚዲያ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ኮሜንትም ላይ ደግሞ ማስቀመጣችሁን ሀሳብ አስተያየታችሁን እንዳትረሱ። ለሚፍና ለናዲ አልፍ መብሩክ ብለናል። የእውነተኛው ትዳር እውነተኛው ፍቅርና ከቤተሰብም ከምንም ፍቃድ ሆኖ ሀላል እንድትሆኑ በአክብሮትም ጥያቄ አቅርበናል። እውነትም ለመናገር እውነት እነዚህ ልጆች ባለትዳር ቢሆኑ ምን ያክል ፍቅር አላቸውና ምን ያክል ይዋደዳሉ የሚለው ደግሞ መልሱን ለራሳቸው። እንግዲህ እኛ በሚዲያ ብቻ በመሳቅ እንጂ የውስጣቸውን እኛ ስለማናቅም እንግዲህ አልፍ መብሩክ ብለን ደስታችን ነው ብለን መቀበል ብቻ ነው ለኛ ያለን ፋንታ ማለት ነው። ስለዚህ ሁለቱ ልጆች በጣም የተዋደዱ ነው። በጣም የሚገርማችሁ ነገር ዩቲዩብ ቻናላቸው ብዙ ልጆች ኮመንት ላይ ብታዩ ብዙ ደስታ ታገኛላችሁ። ይኑር መሄጃ ወዳሻሁታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨለሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ። በሚፍታኬ እና በናዲ ሰርግ ቀለበት ስነ ስርዓት አይታችሁ ይሄን ቪዲዮ ደስ ያላችሁ ላይክ እና ሼር ሰብስክራይብ ማድረግን እንዳትረሱ። እንደውም ሀሳብ አስተያየታችሁን በኮሜንት ማስቀመጣችሁን አትርሱ። እንግዲህ አበረታቱኝ፣ ላይክ ሼር በማድረግ ቤተሰብ አድርጉኝ። እኔ ለሰዎች የሚቀኛ አይደለሁም፣ በጣም ደስተኛ ነኝ። ሰዎች ሲደሰቱ እኔም ደስተኛ ነኝ። ይሄንን ደስታ ለኔም አንድ ቀን ከምወደው ባሌ እንደዚህ ፈታ የሚልበት ቀን በጣም ናፍቆኛል። የኔ የሚለውን ከኔ ጋር የማረግበት ቀን በጣም ናፍቆኛል። ስለዚህ እስቲ እናንተም በድዋችሁ ተባብራችሁኝ ከሱ ጋር እንዲገናኝበት ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መልካምን ቀን ተመኝውላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።